ሰላም ጤና ይስጥልኝ ውድ የቻናላችን ተከታታዮች፣ በዛሬው ዝግጅታችን አዳዲስ መረጃዎችን ይዘን ቀርበናል። እስከ ዝግጅታችን ፍጻሜ ድረስ እንድትከታተሉ የጋበዝን አርዕስታትን እናስቀድማለን። ፊልድ ማርሻል ብርሃኑ ጁላ ህወሓት ወደ ጦርነት የሚያስገባ ከበቂ በላይ ጥሰትና ትንኮሳ ፈጽሟል ሲል ከሰሱ። አውሮፓ ህብረት የፕሪቶሪያ የተኩስ አቁም ስምምነት ፈራሚዎች መካከል የፖለቲካ ውይይት እንደገና እንዲጀምር ጥሪ አቅርበዋል። የኢትዮጵያና የአውሮፓ ህብረት ኢንቨስትመንት ፎረም በፈረንሳይ ፓሪስ ከተማ እየተካሄደ ይገኛል። የእስራኤል ባለስልጣናት የኤርትራ አገዛዝ ደጋፊ እንደሆነ የተለየ አንድ ኤርትራዊ ዜጋ ከሀገሪቱ ማባረራቸው ተዘገበ። ፊልድ ማርሻል ብርሃኑ ጁላ ህወሓት ወደ ጦርነት የሚያስገባ ከበቂ በላይ ጥሰትና ትንኮሳ ፈጽሟል ሲል ከሰሱ። የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ስለ ፕሪቶሪያ ስምምነትና ከዚያ በኋላ ህወሓት አደረጋቸው ስላሏቸው ጉዳዮች በተመለከተ ማብራሪያ ሰጥተዋል። በማብራሪያቸውም ህወሓት ወደ ጦርነት የሚያስገባ ከበቂ በላይ ጥሰትና ትንኮሳ ፈጽሟል ሲል ገልጸዋል። አክሱምን የጦርነትን ማክሰሚያ ቦታ አድርጎታል ያሉት ፊልድ ማርሻሉ አክሱም ግን የኢትዮጵያ ታሪክ ነው፣ ይህም ጸረ ህገ መንግስት ነው ብለዋል። ከኤርትራ ጋር ጽምዶ ብሎ የሀገር ድንበር ጥሶ ግንኙነት ማድረጉን ቀጥሏል። በዲዳር የተበተነ ሰራዊትን በመሰብሰብ በጀትን ያለ ቦታ ማባከን ጸረ ህገ መንግስት ነው ሲሉ ገልጸዋል። እያደረገ የቆየው የሰራዊት ስልጠና ጸረ ህገ መንግስት ነው፣ ተፈናቃዮች እኔን አዝለው ካልተመለሱ የሚል አባባል ጸረ ህገ መንግስት ነው ብለዋል። ህወሓት በአማራ ክልል ለታጣቂዎች መሳሪያ የላከ ስምሪት እየሰጠ ነው ሲሉም ከሰዋል። ቡድኑ ይህ ሁሉ ጥሰት ሲፈጽም ጉዳት እንደሆነ እናውቃለን ያሉት ፊልድ ማርሻሉ ወደ ጦርነት ያልገባ ነው ግን ከዚህ የበለጠ ጉዳት እንዳይፈጠር አስበን ነው ብለዋል። ወደ ጦርነት ብንገባ ህወሓት እንደተለመደው ወደ ዋሻ ይሸሻል፣ ህዝቡ ግን ይጎዳል ብለን አስበን ነው ሲሉም አስጠንቅቀዋል። አውሮፓ ህብረት የፕሪቶሪያ የተኩስ አቁም ስምምነት ፈራሚዎች መካከል የፖለቲካ ውይይት እንደገና እንዲጀምር ጥሪ አቅርበዋል። የአውሮፓ ህብረት አባል ሀገራትና የኖርዌይ የአውሮፓ ህብረት ልዑካን የዲፕሎማሲ ቡድኖች ጥሪውን ያቀረቡት የተኩስ አቁም ስምምነት የተፈረመበትን 3ኛ ዓመት አስመልክቶ በጋራ ባወጡት መግለጫ ነው። መግለጫው በኢትዮጵያ መንግስትና በትግራይ ህዝባዊ ነጻ አውጪ ግንባር ህወሓት መካከል የተኩስ አቁም ስምምነት ከተፈረመ 3 ዓመታትን አስቆጥሯል። የመሰረታዊ አገልግሎቶችን መልሶ ማቋቋም፣ የተሻሻለ የሰብአዊ እርዳታ ተደራሽነት፣ የዲዳር መጀመርና አንዳንድ የውስጥ ተፈናቃዮችን መመለስን በአዎንታዊ መልኩ በመግለጽ ህብረትና ሀገራቱ የሰላም ተነሳሽነትን መቀጠልና ማጠናከር አስፈላጊ መሆኑን አጽንኦት ሰጥተዋል። ከመጪው አጠቃላይ ምርጫ በፊት የፕሪቶሪያ ስምምነት ፈራሚዎች ህወሓትና የኢትዮጵያ መንግስት መካከል የፖለቲካ ውይይት እንደገና እንዲጀምር ጥሪ አቅርበዋል። የኢትዮጵያና የአውሮፓ ህብረት ኢንቨስትመንት ፎረም በፈረንሳይ ፓሪስ ከተማ እየተካሄደ ይገኛል። በፎረሙ የውጭ ጉዳይ ሚኒስትር ጌዲዮን ቲሞቴዎስ፣ የገንዘብ ሚኒስትር አህሜድ ሺዴ፣ የአውሮፓ ኮሚሽን የአፍሪካ ተጠባባቂ ዳይሬክተር ጌዛ ስትራመርና የፈረንሳይ የውጭ ንግድና የኢኮኖሚ ሚኒስትር መልእክተኛ ኒኮላስ ፎሬሲየር ተሳትፈዋል። መርሃ ግብሩ በኢትዮጵያና በአውሮፓ ህብረት መካከል ያለውን የኢኮኖሚ ትብብር ማጠናከርና አዳዲስ የኢንቨስትመንት እድሎችን መጠቀም በሚቻልበት ሁኔታ ላይ ያተኮረ ነው። አቶ አህመድ ሺዴ የማክሮ ኢኮኖሚ ሪፎርሙን አስመልክተው በሰጡት ማብራሪያ ሪፎርሙ የግል ኢንቨስትመንትን የመሳብና ኢትዮጵያ ከዓለም ኢኮኖሚ ጋር ያላትን ትስስር ይበልጥ ለማጠናከር ያለመ ነው ብለዋል። በፎረሙ መክፈቻ ላይ ንግግር ያደረጉ ባለስልጣናትም የኢትዮጵያና የአውሮፓ ህብረት የኢኮኖሚ ትብብር ያደገ መምጣቱን አጽንኦት ሰጥተው ተናግረዋል። የኢንቨስትመንት ምቹነት ለማሻሻል፣ የውጭ ቀጥታ ኢንቨስትመንት ለመሳብ ያደረጋቸው ያሉ የመንግስትና የግል ዘርፍ ምክሮች መልካም የሚባሉ መሆናቸውም ተናግረዋል። በግብር ንግድ፣ በታዳሽ ኃይል፣ ዲጂታል ትራንስፎርሜሽንና መሰረተ ልማትን ጨምሮ ቁልፍ የኢትዮጵያ ኢንቨስትመንት እድሎችን ቀርበዋል። የኢትዮጵያና የአውሮፓ ህብረት ኢንቨስትመንት ፎረም በኢትዮጵያ ተቋማትና በአውሮፓ ኩባንያዎች መካከል በኢኖቬሽን፣ በእሴት መጨመርና የጋራ ብልጽግናን መደገፍ ላይ ያላቸውን ትብብር ማጠናከር የሚያስችል ስትራቴጂካዊ ማዕቀፍ መሆኑ ተመለክተዋል። ኢትዮጵያና አውሮፓ ህብረት ንግድ፣ ኢንቨስትመንትና ኢኮኖሚያዊ ትብብርን ለማጎልበት ያላቸውን የጋራ ቁርጠኝነት የሚያረጋግጥ መሆኑም የተገለጸው። የትግራይ ጊዜያዊ አስተዳደር ከኦቻ ዳይሬክተር ጋር ተወያየ። የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋ በትግራይ ለተፈናቀሉ ማህበረሰቦች ቁልፍና ዘላቂ መፍትሄ በፕሪቶሪያ የሰላም ስምምነት መሰረት በሰላም ወደ ቀያቸው መመለሳቸው ነው ሲሉ ተናገሩ። አቶ አማኑኤል ይህን የተናገሩት በዛሬው ዕለት በሽረ እንዳስላሴ ከተባበሩት መንግስታት ድርጅት የሰብአዊ እርዳታ መተባበሪያ ጽሕፈት ቤት የአፍሪካ ዳይሬክተር ከሆኑት ኬኮ ኦነጋ ውይይት ባደረጉበት ወቅት ነው። ለተፈናቀሉ ቤተሰቦች ደህንነታቸውን፣ ሰብአዊ መብቶቻቸውና ተጠብቆ ወደ ቀያቸው መመለስ እንዲችሉ የፕሪቶሪያን ስምምነት ሙሉ በሙሉ ተግባራዊ ማድረግ እንደሚያስፈልግ አጽንኦት ሰጥተዋል። አቶ አማኑኤል አክለውም
ተፈናቃዮች በሰላም እንዲመለሱ የታጠቁ ቡድኖች ከምዕራብ ትግራይና ከሌሎች ከተያዙ አካባቢዎች መውጣት አለባቸው፣ ህገወጥ አስተዳደሮችን መፍረስ እንዲሁም አዳዲስ ስፍራዎች አካባቢን መልቀቅ ይኖርባቸዋል ብለዋል። እንደ አማኑኤል ገለጻ የተባበሩት መንግስታት ድርጅት ተወካዮች የድርጅት ኤጀንሲዎች ህዝቡን አደጋ ላይ የሚጥሉ ወይም ከሰብአዊ መርሆችና ከአሰራር ሂደቶች ጋር በማይስማሙ የፖለቲካ ጉዳዮች ላይ እንደማይሳተፉ ለክልሉ ባለስልጣናት ማረጋገጫ ሰጥተዋል። የእስራኤል ባለስልጣናት የኤርትራ አገዛዝ ደጋፊ እንደሆነ የተለየ አንድ ኤርትራዊ ዜጋ ከሀገሪቱ ማባረራቸው ዘገበ። የሀገሪቱ መገናኛ ብዙሃን እርምጃው በሀገሪቱ የኢሚግሬሽን አፈጻጸም ፖሊሲ በአይነቱ የመጀመሪያው እንደሆነ ዘግበዋል። ኢኔት ኒውስ እንደዘገበው ኤርትራዊ ግለሰብ እንደ አውሮፓውያን አቆጣጠር በ2011 ዓ.ም በህገወጥ መንገድ ወደ እስራኤል ገብቶ በሀገሪቱ ይኖር ነበር። ግለሰቡ በፖሊስ ትልቅ ስለት ከእጅ ላይ በመየቱና ቤተሰቡን በማስፈራት ወንጀል ተጠርጥሮ በሚያዝያ 2025 በቁጥጥር ስር መዋል ተገልጸዋል። በእስር ላይ ያለ ባለስልጣናት የኤርትራ መንግስት ደጋፊ መሆኑን መወሰን ችለዋል። በዚህም ጉዳይ ለእስራኤል የሀገር ውስጥ ጉዳይ ሚኒስትር ቀርቦ ሚኒስትሩን በእስራኤል የኢሚግሬሽን ህግ መሰረት ከሀገር እንዲወጣ ፍቃድ ሰጥቶታል። በትናንትናው ዕለት ከጠዋቱ 9 ሰዓት አካባቢ የህዝብና ኢሚግሬሽን ባለስልጣን ከውጭ ዜጎች አስተዳደር ጋር በመተባበር የግለሰቡን የማባረር ሂደት አከናውኗል። ይህ እርምጃ በግልጽ የአገዛዝ ደጋፊ እንደሆነ የተለየ የኤርትራዊ ዜጋን እስራኤል ከሀገር ታስወጣ ለመጀመሪያ ጊዜ መሆኑ ተገልጿል። ግለሰቡ ከእስራኤል ወደ አዲስ አበባና ካምፓላ ከበረረ በኋላ ወደ ኤርትራ ዋና ከተማ አስመራ መድረሱም ተዘግቧል። እስራኤል 5 ፍልስጤማውያን እስረኞችን ለቀቀች። በእስራኤልና በሐማስ መካከል የተተገበረ ባለው የሰላም ስምምነት መሰረት 5 ፍልስጤማውያን ከእስር መፍታታቸውን ዘገባዎች አመላክተዋል። ባሳለፈው ወር በሐማስና በእስራኤል መካከል ያለው ግጭት እልባት ያገኘ ዘንድ በሁለቱ ወገኖች የሰላም ስምምነት መድረሱ ይታወሳል። በዚህም እስራኤል በርካታ ታጋዮች መልቀቋ ሲታወስ፣ ስምምነቱን መተግበር ከጀመረ በኋላ 5 እስረኞችን መልቀቋን የተሰማው ሰኞ ምሽት የተፈቱት እነዚህ እስረኞች ለሕክምና ወደ አላክሳ ሆስፒታል መወሰዳቸውም ነው የተገለጸው። በሺዎች የሚቆጠሩ ፍልስጤማውያን አሁንም በእስራኤል እስር ቤት ውስጥ ይገኛሉ የተባለ ሲሆን በአፋጣኝ ከእስር እንዲፈቱም የሰብአዊ መብት ተሟጋቾች አሳስበዋል ሲል አልጀዚራ ዘግቧል። የተወደዳችሁ የቻናላችን ተከታታዮች ለዕለቱ የያዝናቸው መረጃዎች እነዚህ ነበሩ። አብራችሁን ስለነበራችሁ ከልብ ያመሰገንን። ቻናላችን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በመጋበዝ እንሰናበታችኋለን። ሰላም።